ፈቅደህልናልና ስምህ ለዘላለሙ የተመሰገነ ይሁን። አሜን አትሉም? አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን እናታችን ርሪተ ልቦና የአዳም ተስፋው የሁላችንም እናት ድንግል ማርያም ስሟ የተመሰገነ ይሁን። እንደ ሻማ ቀልጠው ለዓለም ብርሃን የሆኑ ቅዱሳን ጻድቃን ሰማዕታት ደናግልና መነኮሳት እንደየክብራቸው እንደየጸጋቸው ስማቸው ለዘላለሙ የተመሰገነ ይሁን። የመላኩ የቅዱስ ገብርኤል ጥበቃ ከሁላችን ጋር ይሁን። አንጋፋውና ታላቁ አባታችን መላከ ሕይወት መምህር አሸኔ መኮንን የዚህ ካቴድራል ዋና አስተዳዳሪ፣ የዚህ ቅዱስ ሕዝብ ጠባቂ አባት፣ ክቡር ሊቀ ስዩማን ፍሬው ያለው የዚህ ካቴድራል ዋና ጸሐፊ፣ ክቡር ሊቀ ብርሃናት አባ አብርሃም አዲሱ ቆሞስ የዚህ ካቴድራል የስብከተ ወንጌል ኃላፊ፣ ስማችሁን ያልጠራሁትን እግዚአብሔር ጸጋ የሰጣችሁ ንዑዳን ክቡራን ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዛሬው ዕለት ሥርዓተ ጋብቻችሁን በቅድስት ቤተ ክርስቲያን የፈጸማችሁ ለሰማይ ከዋክብት ለምድር አሸዋ ደምቃችሁ ተውባችሁ የምናያችሁ ውድ የተዋህዶ ልጆች አባቶችና እናቶቼ፣ እህቶችና ወንድሞቼ፣ ለመንግስቱ ምሳሌ የሆናችሁ ሕፃናትን ጭምር ሁላችሁ እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በመድኃኔዓለም ኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? እውነት ነው፣ ለእግዚአብሔር ሌላ የምንከፍለው በእኔና በእናንተ ላይ መዳፍ ምንም ነገር የለም። ያለቅቅ ጨለማ አሳልፎ በሚደነቅ ብርሃን በቤተ መቅደሱ የሰበሰበን የጠራን ያከበረን ልጆቹ ያደረገን ማን ይመስገን? እስኪ አመስግኑት እግዚአብሔር። ዛሬ እንደ እግዚአብሔር ቅዱስ መልካም ፈቃድ የምንነጋገርበት የትምህርታችን መሰረታዊ ዓላማ የሚሆነው ከፊታችን ጾመ ነቢያት ወይም ደግሞ የገና ጾም እየተባለ የሚጾመውን እሱን ምክንያት በማድረግ ለትንሽ ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆነው ይእዜሰ ይቤ እግዚአብሔር ተመየጡ በኩሉ ልብክሙ በጾም በጸሎት በልሃይ ወበካይ። ይእዜ ይቤ እግዚአብሔር ተመየጡ በኩሉ ልብክሙ። ይህንን ቃል አብረን እናያለን። ይእዜሰ እስኪ በሉ። ብዙ የኔታዎች አሉ ማቃቸው እዚህ ደብር ግዕዝማ በደንብ መቻል አለባችሁ። ይእዜሰ ይቤ እግዚአብሔር ተመየጡ በኩሉ ልብክሙ። ከዛ ይቀጥልና በጾም በሉ እስኪ ድምፃችሁ አይሰማኝም። በጾም በጸሎት ወበልሃይ። ወደ አማርኛው ስንቀይረው ዛሬስ እግዚአብሔር ይላል። ማን ይላል? ማን ይላል? እግዚአብሔር ይላል። ተመየጡ በኩሉ ልብክሙ፣ በፍጹም ልባችሁ ወደ እኔ ተመለሱ ይላል። ማን ነው የሚለው? ስትመለሱ የሚልና አምላካችን በጾም በሉ እስኪ በጩኸት በለቅሶ ወደ ማን ተመለሱ? ማን ነው እንደዚህ የሚለኝ? እግዚአብሔር። የቃሉ ባለቤት ስሙ የተመሰገነ ይሁን። ሲከፋችሁ ካርጋችሁ አመስግኑት እግዚአብሔር። ኃይለ ቃሉን የምናገኘው በትንቢተ ኢዩኤል ምዕራፍ 2 ከቁጥር 10 ላይ ነው። አናጋሪው እግዚአብሔር መንፈስ ቅዱስ ነው። አንደበቱን ግን ለጊዜው የተናገረው ነቢየ እግዚአብሔር ቅዱስ ኢዩኤል ነው። ዛሬም የእግዚአብሔር መንፈስ ወደ እኔና ወደ እናንተ ይመጣና በፍጹም ልቦናችሁ ወደ እኔ ተመለሱ እያለ ይናገራል እግዚአብሔር። ለምን ካላችሁ የምንመለስበት ጉዳይ አለ። ያልተመለስንበት ከእግዚአብሔር ጋር አብረን ያልሆንበት
ከእግዚአብሔር ጋር ያልተጓዝንባቸው ብዙ ጊዜዎች አሉ። ታዲያ እግዚአብሔር ተመለሱ ይላል። እንመለስ፣ እሱ ይርዳል። ነቢየ እግዚአብሔር ሚልክያስም በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ ወደ እኔ ተመለሱ ይላል። ወደ ማን ተመለሱ? ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል እግዚአብሔር የሰራዊት ጌታ። ለስሙ አጠራሩ ምስጋና ይሁን። ወደ እኔ ተመለሱ ካለ በኋላ እናንተ ስትመለሱ እኔም ወደ እናንተ መለሳለሁ ይላል። ክርስቲያኖች እንድንመለስ ዛሬ እግዚአብሔር ይፈቅዳል። ዛሬ እግዚአብሔር ዓላማው ሁላችንም ወደ እሱ እንድንመለስ ይሄን ቃል ሰምተን ከፊታችን በሚገባው ጾም ሁላችንም ተመልሰን ንስሐ እንድንገባ የአምላካችን የእግዚአብሔር ጥሪ ነው። ለምን ይሆን ነቢዩ እንደዚህ የተናገረው? በትንቢተ ኢዩኤል ምዕራፍ 1 ከቁጥር 1 ጀምራችሁ ታሪኩን ማየት ትችላላችሁ። እስራኤላውያን አንድ ወቅት በእግዚአብሔር ፊት በደሉ። እንደምታውቁት ከኦሪት ዘፍጥረት ምዕራፍ 40 ጀምራችሁ ስታዩት በረሃብ ምክንያት እስራኤላውያን ወደ ግብፅ ተሰደው ወረዱ። በዛ በግብፅ ብዙ መከራ እንደደረሰባቸው ሰምታችኋል። በተለይ ኅዳር 12 ቀን እግዚአብሔር እስራኤላውያንን እንዴት አድርጎ ባህር ከፍሎ ጠላት ገሎ እንዳሻገራቸው ታሪኩን ሰምታችኋል። ያ የተሻገረው ሕዝብ ግን ወተንሳ ካለ ትውልድ ለያምሩ ወደ እግዚአብሔር ወገብረ ዘገብረ ለእስራኤል ይላል። በመጽሐፈ መሳፍንት ምዕራፍ 10 ላይ ስትመለከቱ ታገኙታላችሁ። ነቢየ እግዚአብሔር ቅዱስ ዳዊትም ይህን ይናገረዋል። እስራኤላውያን እግዚአብሔር እንዴት አድርጎ ከመከራ እንዳሻገራቸው ወተንሳ ካለ ትውልድ አዲስ ትውልድ ተነሳ ይላል። ምን አይነት ትውልድ ተነሳ? አዲስ ትውልድ ተነሳ። ይሄ ትውልድ ለያምሩ ወደ እግዚአብሔር የመጀመሪያው እግዚአብሔርን የማያውቅ ትውልድ ተነሳ ነው የሚለው። ወገብረ ዘገብረ ለእስራኤል አባቶቻቸውን እንዴት አድርጎ ከሞት መዳፍ ፈልቅቆ እንዳወጣቸው የማያውቅ አዲስ ትውልድ ተነሳ። እንደምታውቁት እስራኤላውያን በመከራ ውስጥ ሳሉ እግዚአብሔር ሙሴን ልኮ ከዛ ከባርነት ከመከራ ዘመን እንዳወጣቸው መጽሐፍ ይናገራል። ይህን የማያውቅ ትውልድ ተነሳ። እግዚአብሔርን የማያውቅ ታሪኩን የማያውቅ ፈሪሃ እግዚአብሔር የሌለው ትውልድ፣ በወንድሙ ላይ የሚጨክን ትውልድ ተነሳ። እዩት። ትንቢተ ኢዩኤል ምዕራፍ 1 ስትመለከቱት እስራኤላውያን ከወጡ በኋላ እርስ በርሳቸው መጨካከን ጀመሩ ይላል። ሙሴ አማቱ ዮቶር እንደነገረው 10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻለቃ ብሎ አወጣ፣ ሕግ ሰራ። ይሄ ለማስተዳደር ህዝቡን ለመምራት እንዲመቸው ነበር ያደረገው። እነሱ ግን ይሄን መከፋፈል አደረጉና እርስ በርሳቸው ተከፋፈሉ ይላል። እየቆዩ ሲመጡ መከፋፈላቸውን ወደ ዘረኝነት ውስጥ አስገቡት፣ ወደ ጎሳ ውስጥ አስገቡት። በጎሳና በቡድን ተከፋፍለው ይጣሉና ይደባደቡ ጀመር። ወለጡ አምልኮተ እግዚአብሔር ለአምልኮተ ባዕድ። የእግዚአብሔርን አምልኮት ወደ ዘር ቀየሩት። የእግዚአብሔርን አምልኮት ወደ ቋንቋ ቀየሩት። በዚህም እግዚአብሔር ተቀየመ ይላል። ክርስቲያኖች ከቃሉ ጋር ናችሁ? ማን ተቀየመ? ማን አዘነ? እግዚአብሔር ተቀየመ። እስራኤላውያን እንዲመለሱ በተለያየ ነቢያቶች ተናገረ፣ ግን አልሰሙም። ዛሬስ ኢትዮጵያውያን እኔና እናንተ እግዚአብሔርን አላስቀየምነውም ወይ? በዘርና በቋንቋ አልተለያየንም ወይ? ክርስቲያኖች ነን ብለን አንድ አምላክ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጌታችን ነው ብለን አምነን የምስራቅ የምዕራብ ብለን አልተለያየንም ወይ? በዚህ እግዚአብሔርን አላሳዘንነውም ወይ? እግዚአብሔር ታዲያ ሲቀየም ዝም አላለ። ከሰማይ ዝናብን አወረደ ይላል። ያ የወረደው ዝናብ ቡቃያን አበቀለ፣ መልኩም አማረ፣ ቡቃያውም ልዩ ሆነ። ሰዎቹም ወይም እስራኤላውያን ከዛሬ ዓመቱ የባሰ ነው፣ ስለዚህ እንበላለን፣ እንጠጣለን፣ እንደንሳለን አሉ። እግዚአብሔር ግን ስለተቀየማቸው ደጎብያ የሚባል አውሬ አስነሳ። ይሄ ደጎብያ የተባለው አውሬ መጣና ያን የተዘራውን ቡቃያ በላው። እሱ ብቻ አልበቃም፣ አንበጣ መጣ በላው።
ኢትዮጵያስ ደጎበያ አልተነሳም፣ አንበጣ አልተነሳም። ይሄ ሁሉ የሆነው ለምንድነው ካል ኃጢአት ሰርተናል፣ በድለናል በእግዚአብሔር ፊት። እንዲህ አደረገ። እግዚአብሔር ስራውን መስራት ጀመረ። በዚህን ሰዓት እስራኤላውያን ማልቀስ ጀመሩ። ያ ግብረ ሰዶም ይፈጽሙ ነበረ። ከመጠን በላይ ጠጥተው ይጨፍሩ ይደንሱ የነበሩ እስራኤላውያን ማልቀስ ጀመሩ። ምንድነው ያደረግነው ብለው ወደ ራሳቸው ተመለከቱ ይላል መጽሐፍ። ራሳቸውን ማየት ሲጀምሩ እግዚአብሔር ነቢዩ ኢዩኤልን ላከላቸው። ተሰብስበው ልክ እንዳሁኑ እንደኔና እንደናንተ ሊቀ ካህኑ ባለበት ሕዝቡ ተሰብስበው ጸሎት ማድረግ ጀመሩ። ግን ጸሎታቸው የምስል ነበረ፣ ማስመሰል ነበረ፣ እውነት አልነበረውም። አንዳንዶች ቢያለቅሱም ፍጹም ለቅሶ አልነበረም። ታዲያ ነቢዩን ላከና ኧረ እስራኤላውያን ኧረ አታስመስሉ አለ። ኧረ ኢትዮጵያውያን ኧረ አናስመስል። ብክይዋ ወላሂዋ ለታፈቅርዋ ለሀገሪቱነ ቅድስት ኢትዮጵያ። አፈሯን በልተናል፣ ውሃዋን ጠጥተናል፣ ተወልደን አድገንባታል ኢትዮጵያ። ወተወለጠት ኩለንተሃ ነገሮቿ ሁሉ ተቀያይረዋልና ብክይዋ ወላሂዋ ለታፈቅርዋ ለሀገሪቱነ ቅድስት ኢትዮጵያ። አገራችሁን የምትወዱ ኢትዮጵያውያን ርኅሩህ ልብ ያላችሁ፣ ልብ ያላችሁ ክርስቲያኖች አልቅሱላት ለሀገራችሁ። ቅን ልብ ያላችሁ አስተዋይ የሆናችሁ በቀል የሌለባችሁ ርኅሩኆች አባቶቻችን ስለ ኢትዮጵያ ጸልዩ። ነቢየ እግዚአብሔር ኢዩኤልም ይሄን ቃል ነው የተናገረው። አታስመስሉ፣ ከልባችሁ ይሁን፣ ልብሳችሁን ሳይሆን ልባችሁን ለእኔ ስጡ አለ ይላል የሰራዊት ጌታ ብሎ እግዚአብሔር ተናገረ። ያኔ እስራኤላውያን ከእውነት ከልባቸው ወደ እግዚአብሔር ሲያለቅሱ ምሕረትን አመጣ ይላል። የምሕረት ጌታ እግዚአብሔር ሁላችንን የሚጎብኘን። ኢትዮጵያውያን ምሕረትን እንፈልጋለን። ምሕረት ትፈልጋላችሁ? ሲማረን የምትሉ እጃችሁን ከፍ አድርጋችሁ እስኪያሳዩ። ይማረን፣ በእውነት ይምረን ዘንድ ግን ምን ማድረግ አለብን? መጀመሪያ ማልቀስ አለብን፣ መመለስ አለብን። ወንድማችን ላይ እጃችንን አንዘርጋ። መሪዎች ላይ ብቻ እጃችንን አናንሳ። በእንተ ከዮሙ ለሕዝብ ስለሚል የኛ ክፋት ስለሚሆን ራሳችንን እስኪ እንመልሰው፣ እናልቅስ እስኪ። በዛ በሉቃስ ወንጌል ምዕራፍ 15 ላይ ታስታውሳላችሁ ክርስቲያኖች፣ አንድ አባት ነበረ። ያ አባት ሁለት ልጆች ነበሩት ይላል መጽሐፍ ቅዱስ። ከሁለቱ መካከል ታናሹ ልጅ ንብረቴን ገንዘቤን ስጠኝ፣ እኔ አንተ ጋር መኖር ሰልችቶኛል አለው አባቱ። ጓደኞቹም አገዙት። አዎ አባት ጋር እንዴት ትኖራለህ? አብረህ ለይና ገንዘብ አንተ ጋር እንሆናለን አሉት። አሸሸ ገዳዬ ይላሉ አብረውት። ወገኖቼ ሰው ሲኖረን አብሮ ከኛ ጋር ይሆናል። እጃችን ባዶ ሲሆን ግን ከኛ ጋር አይሆንም። ማን ከኛ ጋር ይሆን? ነቢየ እግዚአብሔር እኮ ዳዊት እስመ አቡየ ወእምየ ገደፉኒ ወእግዚአብሔር ሰተወፈኒ እኮ ነው ያለው። እናትና አባቶች ምን አሉ ነው የሚለው? ተውኝ እግዚአብሔር ግን አነሳኝ አይደል ያለው ዳዊት። እረኛ ሆኖ ማንም ያሳወሰው አልነበረም። አባቱ እሴይ ረስቶት ነበረ። እግዚአብሔር ግን ጠርቶ ሲያነግሰው እንዲህ አለ፣ አኀዌሰ ሰናያን ወይህልቃን ወኢሰምረቦሙ መስዋዕቶሙ። ወንድሞቼ መልካቸው ያማረ ነው፣ ግን ልባቸውን አልፈለገም። እነሱ ቢተውኝ እግዚአብሔር ጠራኝ አለ። ወገኖቼ እግዚአብሔር ልብን ይፈልጋል፣ መልካም የሆነ ልብን ይፈልጋል። ሲኖረን ሰዎች ከኛ ጋር ይሆናሉ። ስልጣን ሲኖረን፣ ዝና ሲኖረን፣ ሀብት ሲኖረን፣ ዘመድ ሲኖረን ከኛ ጋር ይሆናል ብዙ ሰው። ባዶ ስንሆን ግን ከኛ ጋር የሚሆን ማን ነው? አመስግኑት፣ እሱን አመስግኑት። እሱ ነው
መጽሐፉን ስለምታውቁት አላብራራላችሁ። መጨረሻ ግን የሚቀምሰው አጣ። ገፈራ መብላትን ተመኘ። እንደገና ግን ወደ ልቡ ተመለሰና ወደ አባቱ ቤት ተመለሰ ይላል መጽሐፍ። አባትየው ከሩቅ ልጁን ሲያየው ያ የሞተው ልጅ መጥቷል፣ ተመልሷል፣ እንኳን መጣህልኝ አለ። ሮጠ፣ ዘመዱን ጠራ፣ ፊሪዳ አረደ። የሞተው ልጅ ተገኝቷል፣ እንኳን በሰላም መጣችሁ ነው። አዎ ትናንትና ዋሽተን ሊሆን ይችላል፣ ምንም ጥርጥር የለውም። ሰርቀናል፣ ቀምተናል፣ በድለናል፣ ሰዎችን አሳዝነናል። ስንመለስ ግን ማን ደስ ይለዋል? ወንድሙ፣ ትልቅ ወንድሙ አዝኗል። ለምንድን ነው አባቴ ለኔ አንድ ቀን ግልገል እንኳን አላረድክልኝም? እርሱ ግን የያዘውን በትኗል። እንዴት እንዲህ አደረክ ብሎ በመቀኝነት ተነሳ። አባቱ ግን ምን አለ? አንተማ ሁሉ የኔ የሆነ ሁሉ ያንተ ነው። እርሱ ግን ሙቶ ነበር፣ አሁን ተነስቷል አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ጾመ ነቢያትም የምናየው ይሄ ነው። ከፊታችን የምንጾመው ጾም እግዚአብሔር የበረከት ጾም ያድርግልን። ምዕመናን የቄሶቹ ጾም የመነኮሳት ጾም ነው እያላችሁ ታልፉት ይሆን? ትጾሙ ይሆን? እግዚአብሔር ለሁላችንም ማስተዋል ይስጠን። ጾመ ነቢያት እንደምታውቁት ነቢያት የጾሙ ጾም ነው። የጾሙ ዓላማ ምንድን ነው ካላችሁኝ፣ ለ5500 ዘመን የሰው ልጅ በእግረ ሲኦል ውስጥ ይኖር ነበር። ታዲያ ነቢያቶች በብሉይ ኪዳን በየተራራው ላይ መስዋዕት አቅርበዋል። ነገር ግን ያፈሰሱት ደም፣ የላሙ የርግቡ ደም ሊያድናቸው አልቻለም። ዓለምን ያዳነው ደም የክርስቶስ ኢየሱስ ደም ነው የሚያድነው። እርሱ ነው ያዳነን። ታዲያ ነቢያቶች በየተራራው በየኮረብታው ላይ መስዋዕት ቢያቀርቡ አልችላል። ነቢየ እግዚአብሔር ዳዊት እንደተናገረው ፈኑ እደከ እምአርያም፣ አቤቱ በሉ እስኪ እጅህን ከአርያም ላክ። ምስጋና ለእግዚአብሔር ይሁን። እጁን ከአርያም ይላክ። መከራው በዝቶባቸዋል፣ ስቃዩ በዝቶባቸዋል። ዛሬ የተዋህዶ ልጆች በዚህ ዘመን እኔና እናንተ እዚህ ቦታ ላይ ሆነን ሰላም ካለበት ላይ ሆነን አባቶቻችን ቀድሰው እኛ አስቀድሰን የተፈቀደልን ቅዱስ ሥጋውና ክቡር ደሙን ተቀብለናል። ሌሎቻችን የእመቤታችንን ታምር ሰምተን ይኸው በዝማሬ ቆይተናል። ነገር ግን ክርስቲያኖች ዛሬ በየቦታው ላይ ደማቸው የሚፈስበት እኔና እናንተም አሁን በዚህ ሰዓት እዛ ቦታ ላይ ብንሆን ደማችን የሚፈስ ክርስቲያኖች ነበር። ማንም የደረሰ ሁሉ ክርስቲያኖችን ያረደ፣ ክርስቲያኖችን ያሳደደ ክብር የሚያገኝበት ዘመን የመሰለ ዘመን ነው። 5500 ዘመን የመከራ ዘመን። እግዚአብሔር ኢትዮጵያን ከዚህ መከራ ሁላችንን የሚያሳልፈን አሜን በሩ። ክርስቲያኖች ማን ያሻግራል? እግዚአብሔር ያሻግራል። ያ የመከራ ዘመን ያልፍላቸው ዘንድ ነቢያት ቅዱስ ዳዊት እጅህን ላክ፣ እዱ መዝራዊቱ የተባለ ኢየሱስ ክርስቶስ ነው፣ እጅህን ላክ አለው። ቀጥሎም ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ፣ ችግረኛውም ተጣራ እግዚአብሔርም ሰማው ይላል። ማን ተጣራ? ችግረኛው ተጣራ። ወደ ማን እንጣራ? ወደ እግዚአብሔር እንጣራ። የዓለም መሪዎች ሰላም ለማምጣት ሱፍ ለብሰው በየጠረጴዛው ተሰብስበዋል። ሰላም ሊያመጡ ግን አይችሉም። የሰላም አለቃ ማን ነው? ክብርና ምስጋና ለእርሱ። እርሱ ሰላምን ያምጣ። ከእርሱ ውጭ ሰላም የለም። እጅህን ላክ፣ ችግረኛ ተጣራ አለ። ዳዊት ችግረኛ ያለው አዳምን ነው። ያ ችግረኛ አዳም ተጣራ። ቅዱስ ኤፍሬም በሰኞ ውዳሴ ማርያም 6ኛ ክፍሉ ላይ እንዲህ ብሎ ይተረጉማል። መተርጉማን ሲተረጉሙ አበይት ነጌ ውርዙ ነጌ ብሎ ይተረጉማሉ። ምን አልኳችሁ? እስኪ በሉልኝ። አበይት ነጌ ውርዙ ነጌ እና እነዚህ ዝሆኖች ናቸው። ሲምፖቲዝም ወይም ደግሞ ምሳሌያዊ አነጋገር ነው። እና ይህ አበይት ነጌ የተባለ ዝሆን ሲያረጅ ፀሐይ መሞቅ ይወዳል። ከቃሉ ጋር ናችሁ?
እና ፀሐይ ሲሞቅ ሰዎች ይመለከታሉ ይላል ቅዱስ ኤፍሬም ሊቁ። ሰዎች ሲመለከቱ እንደምታውቁት የዝሆን ጥርስ ውድ ስለሆነ ዛፉን ይከረክሩና ጭቃ ይቀቡታል። ለምን? ዝሆኑ አገር አማን ብሎ እንዲደገፈው። እሱን ሲደገፍ ተከርክሯልና ይወርቃል እና በወደቀ ጊዜ ዝሆኑ ይጮሃል። ምን ፈልጎ? የሚያነሳው ፈልጎ። ከዛስ በኋላ እንደሱ አበይት ነጊዎች ሽማግሌዎች ዝሆኖች ይመጡና ለማንሳት ይታገላሉ። ይችላሉ እንዴ? አይችሉም። ሽማግሌዎች ናቸው ይላል ቅዱስ ኤፍሬም። በረከቱ ይደረብን በእውነት አይችሉም። ከዛ በኋላ እሱ ቢጮሃል እነሱም ይጮሃሉ ይላል። አይገርም? ከቃሉ ጋር አላቸዋል። እሱም ይጮሃል እነሱ ምን ይላሉ? ይጮሃሉ። አበይት ነጊ የተባለ አዳም ነው። ክርስቲያኖች ማን ነው አልኳችሁ? አዳም ነው። አትብላ የተባለውን ዕፀ በለስ በበላ ጊዜ ወደቀ። ሲወርቅ ምን አለ? ጮኸ። አቤቱ አድነኝ አለ። ምን በለኝ አለ? ሲያድነን እንበለው። ክርስቲያኖች ማን ያድናል? አመስግኑት። ያድናል እግዚአብሔር። አድነኝ አለ። ወደ እግዚአብሔር ጮኸ። ነቢያትም የሱን ጩኸት ሰምተው ጮኹ። እባክህ አድን፣ እባክህ አሁን አድን እያሉ ጮኹ። ጩኸታቸውን የሰማው የድንግል ማርያም ልጅ ውርዙ ነጌ ኢየሱስ ክርስቶስ ከሰማይ ወረደ፣ ከድንግል ማርያም ተወለደ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለዛ ነው እመቤታችን ቅድስት ድንግል ማርያምን የምንወዳት። የመዳናችን ምክንያት የነቢያት የጾሙት ከድንግል ማርያም ተወልዶ እንዳድናቸው ነው። ኢሳይያስ ስለዛ ነው የተናገረው። ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። ድንግል ትጸንሳለች ወንድ ልጅም ትወልዳለች። ይሄ ቃል ከዛ በፊትም ከዛም በኋላ አልተነገረም። ድንግል እንዴት ትጸንሳለች? ወትወልድ ወንድ ልጅም ትወልዳለች ይላል። ነቢየ እግዚአብሔር ቅዱስ ሕዝቅኤልም በ44ኛው ምዕራፉ ላይ ርኢኩ በምስራቅ ቱብ አብይ አልቦ ዘሙአዘ እንበለ እግዚእ ኃያላን። ወደ ምስራቅ ተመለከት፣ የተዘጋ ደጃፍ አየው፣ ከኃያላን ጌታ በቀር አልገባም። እርሱ ከመግባቱ በፊት የተዘጋ ደጅ ነው፣ በገባ ጊዜም የተዘጋ ደጅ ነው፣ ከወጣም በኋላ የተዘጋ ደጅ ነው። ድንግል ማርያም ለዘላለም ድንግል ናት ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እርሱ ብቻ አይደለም፣ ሁል ጊዜ የእመቤታችን የቅድስት ድንግል ማርያም ታምሯ ሲነበብ ምን ይላል? እምቅድመ ይትፈጠር ዓለም ሀሎ እግዝእትነ ማርያም በህሊና አምላክ። ዓለም ከመፈጠሩ በፊት በአምላክ ህሊና ድንግል ማርያም ትስላ ትኖር ነበር። ለምን? የሰው ልጅ አዳም እንደሚያጠፋ ማን ያውቅ ነበረ? ንገሩ እስኪ። ማን አዋቂ ነው? ማን ያውቀናል? አሁን ወደ ቤተ ክርስቲያን ከመምጣታችን በፊት ምን እንዳደረግን ማን ያውቃል? አሁን ምን እያሰብን እንዳለን ማን ያውቃል? ከዚህስ በኋላ ምን እንደምንሆን ማን ያውቃል? ክብረ ለእሱ ስጡ። በእውነት እግዚአብሔር አዋቂ አምላክ ነው፣ ዘላለማዊ ንጉሥ ነው። ለዛ እኮ ነው አባ ሕርያቆስ በቅዳሴ ማርያም ምን ይላል? ኦ ማርያም፣ እስኪ በሉ ከፍ አድርጋችሁ፣ ኦ ማርያም በእንተዝ ናፈቅረኪ። እስኪ ማርያም ሆይ በሉ እስኪ። ስለዚህ እንወድሻለን። እስኪ የምትወዷት ድንግል ማርያም እጃችሁ ከፍ አድርጉ፣ ያሳዩ፣ አመስግኗት። በእውነት ለምንድን ነው ድንግል ማርያምን የምትወዷት? ምእመናን ንገሩኝ እስኪ፣ ተናገሩ እስኪ። ለምንድን ነው የምትወዷት? አባ ሕርያቆስ የራሱ ምክንያት አስቀምጧል። ለምንድን ነው የምትወዷት? ተናገሩ ሁላችሁ። አቤት የመድኃኒታችን እናት ስለሆነች፣ ሌላስ? ቤዛችን ስለሆነች፣ አማላጃችን ስለሆነች ክብር ስጧት። በእውነት ቤዛ ናታ። እኔታ እንኳን ጥላውን ምን ይላሉ መሰላችሁ? ቤዛ ነው የሚባለው። ጥላ ምንድን ነው የሚባለው? ቤዛ። ከምን ያድናል ጥላ? ከፀሐይና ከዝናብ። እርሷ ቤዛ ብዙሃን ዓለምን ያዳነ ዓለምን ሁሉ የታደገ ጌታን የወለደች ናት አለ አባ ሕርያቆስ። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። ለምን? እስመ ወለድኪነ መብልዐ ጽድቅ ዘበአማን። ክብርና ምስጋና ለአምላካችን ለእግዚአብሔር። እውነተኛውን መብል እውነተኛውን መጠጥ ድንግል ማርያም ጸንሳ ወለደች ብለን እንናገራለን። ለዛ ነው ምን ወዳት
እውነተኛው መብላችን እውነተኛው መጠጣችን ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ታዲያ ምእመናን ይእዜሰ እግዚአብሔር ተመየጡ በኩሉ ልብክሙ። ዛሬስ እግዚአብሔር እንዲህ ይላል፣ በፍጹም ልቦናችሁ ተመለሱ ይላል እግዚአብሔር። እረ እንመለስ ክርስቲያኖች። ስንመለስ ምን እናደርጋለን ካላችሁ ንስሐ እንገባለን። ምን እንገባለን? ንስሐ እንግባ። ንስሐ ግቡ ይላል እግዚአብሔር። ኑ እንዋቀስ ይላል እግዚአብሔር። ንስሐ እንግባ። ንስሐ መግባት ማለት መጸጸት ነው። ሀገራዊ ንስሐ ያስፈልጋል። በእውነት የግል ብቻ አይደለም ንስሐ፣ ዓለም አቀፍ አገር አቀፍ ንስሐ ያስፈልጋል። ኢትዮጵያውያን እንመካከር፣ ሁላችንም ንስሐ እንግባ። አገር አቀፍ ንስሐ ያስፈልጋታል። ኢትዮጵያ መዳን እንፈልጋለን። ሕፃናት ማድረግ ይፈልጋሉ። ሽማግሌዎች መጦር ይፈልጋሉ። በዚህ ምድር ጎልማሳዎች በሥርዓተ ቤተ ክርስቲያን ማግባት ይፈልጋሉ። ስለዚህ ሁሉ የሚሆነው ደግሞ ንስሐ ስንገባ ስንመለስ የማን ምሕረት ይመጣል? የእግዚአብሔር ምሕረት ይመጣል። ንስሐ መግባት አለብን። ስንገባ መጸጸት አለብን። ዳግም ላንሰራው ትናንት ጎጠኞቹ ነን ሊሆን ይችላል። ትናንት አመንዝራዎች፣ ትናንት የሰው ገንዘብ የምንቀማ ሊሆን ይችላል። ዛሬ ግን ንስሐ ያስፈልጋል፣ መመለስ ያስፈልጋል። እንድንመለስ እግዚአብሔር በቸርነቱ ይርዳል። በዛሬው ዕለት ደግሞ ጋብቻችሁን በቅዱስ ቤተ ክርስቲያን ያደረጉ የቅዱስ ቤተ ክርስቲያን ልጆች አሉ። በእውነት እግዚአብሔር በቸርነቱ ፍጻሜያቸውን ያሳምርልን። ሰው እናትና አባቱን ይተዋል አይደለም የሚለው? ሁለቱ የማይተዋወቁ ረቂቅ እኮ ነው የእግዚአብሔር ሥራ። ከዘመናት ከዓመታት በፊት አይተዋወቁም ነበር። ስለዚህ እግዚአብሔር ፈቀደና አገናኝቶ ሁለቱን አንድ ያደርጋል። ይሄ ነው የቤተ ክርስቲያን ሥራው። እግዚአብሔር መጀመሪያ አዳምን ፈጠረ። ለአዳም ማንን ፈጠረለት? ንገሩኝ እስኪ። ሔዋንን ፈጠረለት። ለምን? ሰው ብቻውን ይሆን ዘንድ ምን አይደለምና፣ መልካም አይደለምና። ይሄ ሁሉ ትውልድ የመጣው ይሄ ሁሉ የተሰበሰበው በጋብቻ ነው። በሥርዓተ ቤተ ክርስቲያን ሲሆን ደግሞ እጅግ ልዩ ነው። በነገራችን ላይ ቤተ ክርስቲያን ጋብቻ ብላ የምትናገረው ቤተ ክርስቲያን ስለ ጋብቻ የምትመሰክረው በሁለት አይነት ብቻ ሲፈጸም ነው። ይሄውም በሥርዓተ ተክሊልና በመዓስብ በቅዱስ ሥጋውና በክቡር ደሙ የተጋቡ ባልና ሚስት በቤተ ክርስቲያን ጋብቻቸውን ፈጽመዋል ይላል። ምናቸውን ፈጽመዋል? ሌላው ግን በሌላ ቦታ የሚያደርጉት ቤተ ክርስቲያናችን እውቅና ያለው ቤተ ክርስቲያን ካላወቀችው እግዚአብሔርም ያን ትዳር አይባርከው። ስለዚህ ያገባችሁ ሰዎች ባለማወቅ ባልና ሚስት ሆናችሁ መጥታችሁ ንስሐ በመግባት ሥጋውና ደሙን ተቀበሉ። ለማግባት የተዘጋጃችሁ ወጣቶች ደግሞ ተነጋግራችሁ ሥጋውና ደሙን ተቀብላችሁ ጋብቻችሁን በቤተ ክርስቲያን አድርጉ። እንድንመለስ ሥርዓቱን እንድንጠብቅ ከእግዚአብሔር ጋር እንድንሆን እግዚአብሔር በቸርነቱ ይርዳል። ዛሬስ በሉ እስኪ እግዚአብሔር ይላል በፍጹም ልቦናችሁ ወደ እኔ ተመለሱ፣ ስትመለሱም በጾም በጸሎት በእንባ እንድንመለስ እግዚአብሔር ይርዳል። የእግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ለመጋቢ ሐዲስ መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዕድሜያቸውን ከሙሉ ጤና ጋር እግዚአብሔር ይባርክልን፣ ይቀድስልን። አሁን መወስዳችሁ ከደብራችን ከሰንበት ትምህርት ቤት አንድ ዝማሬ ይቀርብልንና የሚቀጥለውን ፕሮግራም የደብራችን ምክትል ጸሐፊ